አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ኢንሻአላህ ባላችሁበት አላህ ሰላም ያድርጋችሁ። የዛሬው ቪዲዮ እንግዲህ እስከዛሬ ከምለቃቸው ቪዲዮዎች የተለየ ነው። ምክንያቱ ደግሞ የአራት ወር የፈጀ የምግብ ኮርስ እየወሰድኩ ነበረ። የምግብ ስልጠና ላይ ነበርኩኝ። ዳቦና የኬክ እንደዚሁ ደግሞ የህላዊያት የብስኩት የኩኪዝ ስልጠና ነበረ እና እንግዲህ ዛሬ የግራጁዌት ፕሮግራም ነው። ማሻአላ በጣም ደስ ይል ነበረ። እህቴም ነበረች፣ ጓደኞቼም ነበሩ። ያው ቪዲዮ ላይ መግባት ስላልፈለጉ ነው። እነዚህ ደግሞ ያው አብረውኝ የማሩ የነበሩ እና መምህሮች ናቸው። ማሻአላ እኔ ብቻ ነበርኩኝ ሀበሻ እና ደግሞ አንድ አሰልጣኝ ወንድማችን ነበረ ሀበሻ። በጣም ነው የማመሰግነው። በዚህ አጋጣሚ ያው እዚህ ላይ እንግዲህ እኔ ታችሁ እየተደናበርኩኝ ሰርቲፊኬቴን እየወሰድኩ ነበረ። የተለየ ነገር ነበረው። ሀበሻ እኔ ብቻ ነበርኩኝ። እንደገና ደግሞ ኒቃብ የለበስኩትም እኔ ብቻ ስለነበርኩኝ በጣም ያስፈራ ነበረ። ቢሆንም እንግዲህ አልሐምዱሊላህ ያው ሰው ከጠነከረ እና ከለፋ ከደከመ ውጤት ላይ ይደርሳልና ለዚህ በቅቻለሁኝ አልሐምዱሊላህ። ያው እናንተም ደግሞ የቻናሌ ቤተሰቦች ስለሆናችሁ በዚህ አጋጣሚ ለማመስገን ነው። ጀዛኩሙላህ ኸይር።